ጌታዬ ሆይ የረመዳን ድባብ በምድር ላይ በነገሰበት የሰማይ ደጃፎች ክፍት በሆኑበት በዚች የተቀደሰች ሌሊት ደካማይቱ ነፍሴ በደጃፍህ ቆማለች። ያ አላህ አንተ የሰላም ምንጭ የፍቅር ባለቤት ነህ። በረመዳን ብርሃን የጨለመውን ልባችንን አብራልን። በጾማችን ውስጥ ጥንካሬን፣ በስጁዳችን ውስጥ እርካታን፣ በዱዓችን ውስጥ ምላሽን ስጠን። ያ አላህ ስንት ረመዳን መጥቶ ሄደ። እኛ ግን አሁንም በስህተት ማዕበል ውስጥ ነን። ዛሬ ግን ተመለሱ የሚለውን ጥሪን ሰምተን መጥተናል። ያ ቀወተል መቲን የረመዳንን በረካ በቤቶቻችን ላይ አዝንብ። ጾማችንን ከከንቱ ረሃብ፣ ንግግራችንን ከከንቱ ወሬ፣ ልባችንን ከምቀኝነትና ከቂም አጽዳለን። ያ አላህ አንተ ይቅር ባይ ነህ፣ ይቅርታን ትወዳለህ። እኛን ይቅር በለን። በዚች ታላቅ ወር ውስጥ ከአንተ ዝነት የምትነፍገን ከሆነ ወዴት እንሄዳለን? ያ ከሪም ካንተ በር ካባረርከን ማንን እንለምናለን? ያ አላህ በጀነትህ ውስጥ ስማችንን ጻፍልን። ያ አርሐም ራሒሚን ከእሳት ነጻ ከወጡት ባሪያዎችህ መካከልም አድርገን። አላህዬ ለተቸገሩት ረዳት፣ ለታመሙት ፈዋሽ፣ ለተጨነቁት መውጫ መንገድ ሆናቸው። ኢላሂ በረመዳን ኢፍጣር ወቅት የሚደረግን ዱዓ ትመልስን። ወላጆቻችንን በራህመትህ እቀፋቸው። በህይወት ያሉትን እድሜያቸውን በበረካ ርዝምልን። የሞቱትንም ጀነተል ፊርደውስን ወፍቃቸው ያ ረብል ዓለሚን። ያ አላህ ይህንን ረመዳን የመጨረሻችን እንዳይሆን አድርግልን። ልባችንን በቂርአት ኑር አርጥብልን። ያ አርሐም ራሒሚን የነገውን ቀን በሰላም በጤናና በአንተ ውዴታ እንድንቀበል